እርግጠኛ ነህ ሁሌ በዚህ መንገድ ነው የሚመጣው በሴ እንዴ ሰማን ተራራ አልተባባልንም እንዴ ግን እርግጠኛ ነህ በዚህ ነው የሚመጣው ብሮ ሁሌም በዚህ ነው የሚሸኘው አልኩ አይደል እንዴ ሙሌ ማን ነው ብሮ ታዲያ እንዴ ሊዘገይ ይችላል ተረጋጋ ሪላክስ ብሮ ወደዚህ በቃ በኔ ሁንብ ይኸው ብቅ አለ ይኸው መጣ ይሄ ባንዳ ግን እንዳልኩ እንደተነጋገር ነው እንዳንጎዳው እሺ እንዳንጎዳው ትንሽ እንዳልከው ጠቅጠቅ ብቻ ግን በሴ ከዚህ ሁሉ ለምን በንግግር ብንፈታው አይሻልም ለምሳሌ ከሱዝ የሚገኘውን ፍራንክ ለሶስት እንድንካፈል ብንስማማ ሰውየው እኮ ገለታ ነው ሙሌ ማን ነው ብሮ ንግግር አይገባውም ስንቴ ነው የምነግርህ ሪላክስ በቃ ካልክሽ እንግዲህ ምን ማድረግ ይቻላል ግን አደራህን ከሱዝ ከሚመጣው ፍራንክ ላይ እንዳን